ሰላም እንዴት ናችሁ? እኔ ጋር ሁሉ መልካም ነው። አንድ መልእክት ሼር ላደርግላችሁ ነው የገባው ማለት ነው። ምናልባት ለአንድ ሰው ይጠቅማል ብዬ ስላሰብኩኝ ማለት ነው። ሰሞኑ ስልኬ ታበላሸብኝና 4 ቀን ሆና ስዊች አድርጌ አቆየሁት። ስዊች ያደረኩበትን ምክንያት በመጀመሪያ ላይ ሀክ ተደርገሻል ስልክሽ ተባልኩኝና ዋርኒንግ ሰጠኝ። ከዛ ቦታ አልሰጠውም፣ ዝም አልኩት። ከዛ በሁለተኛ ቀን በደቂቃ ስልኩን ቶሎ ካላስተካከልሽ ስዊች ዳውን ይሆናል፣ ከዛ በኋላ ፋይሎችሽ ዳታው በጠቅላላ ይጠፋሉ ብሎ ማስጠንቀቂያ ሰጠኝ ማለት ነው። እና ስላልገባኝ ስቶሬጅ ሞልቶብኝ ከሆነ እስቲ ድሌት ላድርጎ ብዬ ክሊን ማጽዳዎቹን ለመፈለግ ድሌት ለማድረግ ሲሞክር በየሰከንድ ውስጥ ያሉትን ነገር በጠቅላላ እያገለባበጣ ወደ ላይ አወጣብኝ ማለት ነው። ከዛ ምንም ማድረግ አልቻልኩትም። ከዛ በደቂቃ ስልኬ ምን ሆነ? ፋየር ሆና ማለት ነው። በጣም ተቃጠለ ስልኬ። በጣም ሲቃጠል በቃ እንዳይፈነድብኝ ምን አደረግኩኝ? ስዊች አድርጌ አቆያውት ምን እስከሚሆን ድረስ ሰሪዎቹ ጋር በቃ የሚያውቁት ጋር እወስዳለሁ ብዬ ማለት ነው። ከዛ በፊት ግን ለሁለት ሰው ምናምን አሳይቼ ምንም መፍትሄ ልሰጠኝ አልቻለም። ዛሬ ወሰድኩና አሳየዋችሁ። ከዛ ችግሩን አወቁት። በደቂቃ ሳይበር ጥቃት እንደሆነ ነገሩኝ። አስተካክሎ ሰጡኝ። ይዤ ወደ ቤት መጣሁ ማለት ነው። ስለ ስልኬ ላውራ አይደለም የገባሁት፣ ግን ከዚህ የተማርኩትን ነው ሼር የሚያደርግላችሁና አንዳንድ ጊዜ ህይወታችን ሀክ እንደሚደረግ ስንቶቻችን እናውቃለን? ስልኬ ሀክ ተደረጋ፣ አይፎኔ፣ አይፓዴ፣ ኮምፒውተሬ ሀክ ተደረጋ እንላለን። ህይወታችን ሀክ ሲደረግ ነፍሳችን ስትጨነቅ ወዲያውኑ ውሳኔ የምንወስነው ስንቶቻችን ነን? ስንወስን ደግሞ አንዳንድ ነገሮች ላይ ሁኔታዎች ላይ ተይዘን በተለያየ ነገር ላይ ተጠምደን ነፍሳችን ስደክም ህይወታችን ስደክም ሀክ ተደርጎ በመንፈሳዊ ዓለም ላይ ተወስዶ ስንቆይ ምን ማድረግ ነው ያለብን? ወደ ሰው አንስተን ስልክ ከመደወል ይልቅ ወደ ቤተሰብ ጋር፣ ወደ ጓደኞች ጋር፣ ወደ ኢቶቻችን ጋር፣ ወደ ዋቴቨር አንስተን ስልክ እንደወላለን። በሰው ጋር ወደ ሰው መደወል ጥሩ ሆኖ ሳለ ነገር ግን አድመን መደወል ያለብን መሄድ ያለብን ወዴት ነው? ወደ ሰሪያችን ጋር ነው መሄድ ያለብን። ምክንያቱም እሱ ዲዛይነራችን አይደለ? ሁሉም ነገር የሚያውቀው አይደለ? ጌታ ሆይ ምን እንደሆነ ገጥሞኛል፣ የቱ ጋር ነው የተበላሸው ህይወቴ እንደዚህ የሆነብኝ፣ አንተ ያስተካክል፣ እኔ አላውቅም፣ መንገድ ምረኝ፣ በየት ነው የሚወጣው፣ እንዴት ነው የሚወጣው፣ አሳየኝ፣ በየት ልውጣ አባ። ቆም ማለት ልክ እኔ አሁን ስልኬን ስዊች አድርጌ እንዳቆየው ህይወታችንን ከዙሪያ ካሉት ጋራ ጸጥ አድርገን በአምላካችን ፊት ብቻ መሆን አለብን ብዬ አስባለሁና ወደ ሰሪያችሁ ጋር ቅረቡ ለማለት ነው። ተባረኩልኝ። ሼር አድርጉ፣ ሪፖስት አድርጉ፣ ኮፒ አድርጉ። ተባረኩልኝ። ወዳችሁ